ቲክቶክ ላይ ተሻለ ፎሎ ለማግኘት እነዚህን ሶስት ነገሮች ማድረግ አለባችሁ። የመጀመሪያው ኒሽ መምረጥ ነው። ኒሽ ስላችሁ የምትሰሩበትን ካታጎሪ መምረጥ ሲሆን ቴክ ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ እንዲሁም የተለያዩ ኒሾችን መርጣችሁ በአንድ ኒሽ መቀጠል አለባችሁ። ሁለተኛ ደግሞ በመረጣችሁት ኒሽ ብዙ ኮንተንቶችን መጻፍ ነው። ኮንተንቶችን ስትጽፉ ደግሞ ቫይራል ይወጣል ብላችሁ የምታስቡትን ኮንተንት ሲሆን ከእናንተ ኒሽ ጋር የሚሄዱ ኮንተንት ክሪኤተሮችን ፈልጋችሁ የእነሱ ፕሮፋይል ላይ በመግባት ቫይራል የወጡትን ቪዲዮዎች እናንተ በራሳችሁ ላይ መስራት ማለት ነው። የመጨረሻው ደግሞ ኮንሲስተንሲ ነው። ኮንሲስተንሲ ስላችሁ ደግሞ እነዚህን የመረጣችኋቸውን ኮንተንቶች ለ30 ቀን ኦር ለ90 ቀን ኮንሲስተንትሊ ፖስት ማድረግ አለባችሁ ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት ከ10 ሺና ከዛ በላይ ፎሎወሮችን በቀላሉ ማግኘት ትችላላችሁ። ዴሊ እነዚህ ቪዲዮዎችን ስለምለቅ ፎሎ ማድረግ እንዳትረሱ። ቲክቶክ ላይ ፖስት የምታደርጉት ነገር በአጭር ጊዜ ውስጥ ቫይራል እንዲወጣ የሚያደርግላችሁን አዲስ የመጣ ትሬንድ ላሳያችሁ። ይህ ቪዲዮ ከጠቀማችሁ ፎሎ ታደርጉኛላችሁ። ይሄንንም ለማድረግ በመጀመሪያ ወደ ቲክቶክ አፕሊኬሽን ከገባችሁ በኋላ ከታች የፕላስ ምልክቷን በመንካት ክሬት የሚለውን ትመርጣላችሁ። ከዛም ከላይ በኩል ትሄዱና አውቶ ከት የሚለውን በመንካት ትገባላችሁ። ከዛም በመቀጠል ፖስት ማድረግ የፈለጋችሁትን ቪዲዮ ከመረጣችሁ በኋላ ከታች ኔክስት ትሉታላችሁ። ከዛም እንደምትመለከቱት ራሱ የሰጣችሁትን ቪዲዮ አውቶማቲካሊ ኤዲት አድርጎ ያመጣላችኋል ማለት ነው። እንደዚህም አድርጋችሁ ፖስት በማድረግ የምትለቁት ቪዲዮ በሙሉ ቫይራል እንዲወጣላችሁ ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ ላይክ ማድረጋችሁን እንዳትረሱ። ቲክቶክ ላይ ሰዎች እንዴት የሳውንድ ቪዲዮ እንዴት ዱዌት እንደሚያደርጉ ለማታውቁ ሰዎች ዛሬ ይሄን ቪዲዮ ይዤላችሁ መጥቻለሁ። ላንተ ወይ ላንቺ ሊጠቅም ስለሚችል ወደፊት ደግሞ ይጠቅመናል ብላችሁን ካሰባችሁ ፌቨራይት ላይ አድርጋችሁት አብራችሁኝ ሆኖ እንዲሁም እንዴት አድርጋችሁ ድምጽ ማስገባት እንዳለባችሁና የዱዌት አይነቶችን በዚህ ያሳያችኋለሁ ማለት ነው። ወደ መጀመሪያው ስንሄድ ቀጥታ ቪዲዮ ትመርጡና የሼር በተኗን ተጭናችሁ ከታች ዱዌት የሚል ትፈልጋላችሁ። ዱዌት የሚለው የተዘጋ ከሆነ ያ ሰው ዱዌት እንዲደረግ አልፈቀደም ማለት ነው። ዱዌት የሚለው ካለ ግን ዱዌት የሚለውን ነክታችሁ ከሚሰጣችሁ አራት አማራጮች ውስጥ ፉል ስክሪን አለ። ሁለተኛው ጎንና ለጎን ሆናችሁ አለ። ማቀየር ከፈለጋችሁ ከላይ የቀስቷን ምልክት ነክታችሁ ስዊች ማድረግ ትችላላችሁ። ሶስተኛው ትንሽ የስክሪን እዚህ ጋር አድርገው ዱዌት የሚያደርጉት የዱዌት አይነት ሲሆን አራተኛው ደግሞ ግማሽ ስክሪን የቪዲዮ ግማሽ ስክሪን እናንተ ሆናችሁ የምታስተላልፉበት ነው። እንግዲህ በእነዚህ የዱዌት አይነቶች ቮይስ ማስገባት የምትፈልጉ ከሆነ የማይክሮፎን ምልክት አለች። ስክሪኑ ሪከርድ ስታደርጉት የዱዌቱ ላይ ያለው የቪዲዮውም የእናንተም ድምጽ እኩል ሰዓት ላይ ሆኖ ይገባል። ትንሽ ድብልቅልቅ እንዳይል የምትፈልጉ ከሆነና እናንተ በቪዲዮ ማስገቡ ወይ በፎቶ ወይ በሌላ ነገር ከታች የምታደርጉት ከሆነ በቀላሉ ቪዲዮን ሪከርድ አድርጋችሁ ከጨረሳችሁ በኋላ ከታች የሪከርድ ማድረጊያ ራሷን የቻለች ትመጣላችኋለች ማለት ነው። ያቺ ቮይስ የምትለዋ ቮይስ ኦቨር አድርጋችሁ ስለዛ ድምጹ ዝም በሚል ሰዓት ላይ የራሳችሁን ነገር እየጨማመራችሁበት ቪዲዮን መስራት ትችላላችሁ ማለት ነው። ይጠቅማል ብዬ አስባለሁ። እዚህ ላይ ጥያቄም ካላችሁ ኮሜንት ባሩ ላይ አስቀምጡልኝ። ኔክስት ልሰራላችሁ የምትፈልጉት ነገር ካለም ኮሜንት ባሩን ተጠቀሙት። እንደዚህ አይነት ጠቃሚ ቪዲዮዎች እንዳያመልጣችሁ ፎሎ ማድረግ እንዳይረሳ። see you in the next video። ልክ እንደነዚህ አይነት ቲክቶክ ላይ ቫይራል የሆኑ ቪዲዮዎችን እንዴት አድርገን እንደምንሰራ በዚህ ቪዲዮ ስልካችንና ካፕካትን ብቻ በመጠቀም አሳያችኋለሁ። ቪዲዮ ላይክ አድርጋችሁ ጀምሩት። አሁን ወደ አሰራሩ ልውሰዳችሁ። መግቢያው ላይ ያያችሁትን ቪዲዮ ለማዘጋጀት ካፕካትን ከከፈትን በኋላ ኒው ፕሮጀክት ብለን ቪዲዮውን አድ እናደርጋለን ማለት ነው። በእኔ ኬዝ አሁን ይሄንን የድመት ቪዲዮ ነው ልሰራበት የፈለኩ። ክሊክ እናድርግና ከታች ካሉት ምርጫዎች ውስጥ እንደዚህ ወደ ጎን በመፈለግ ኤክስትራክት ኦዲዮ። አሁን ድምጹን ከቪዲዮ ላይ ነው ማለት ነው። ስለዚህ ይሄን ድምጽ ዲሌት አደርገዋለሁ ማለት ነው፣ የራሴን ድምጽ ስለማስገባ ማለት ነው። አሁን ፕሌይ ብለን እንየው የቱ ጋር መጨመር እንዳለብን ማለት ነው። በቃ ልክ እዚህ ቦታ ነው ልጨምር የፈለኩት፣ ያን የሚነጋገረውን አፍ ድመቱ ላይ ላረግ የፈለኩት ማለት ነው። ከዛ ከታች ካሉት እንመጣና ከዚህ በኋላ ያለውን ወደ ፎቶነት መቀየር አለብን ማለት ነው። ፍሪዝ እናደርገዋለን። ፍሪዝ አደረግነው ማለት ይሄ ፓርት ፎቶ ሆነ ማለት ነው። የመጨረሻውን አልፈልገውም ዲሌት እንለዋለን ማለት ነው። ስለዚህ ይሄ ፎቶ ስለሆነ እንደዚህ ጎላ እናድርገው። ከዛ እዚህ የተገናኙበት ቦታ ላይ አሁንም ክሊክ አድርግና ትራንዚሽን እንጨምርለታለን ማለት ነው። ግሊች ከሚሉት ትራንዚሽኖች እንምጣና ልክ ይሄንን ልምረጥለት እንደዚህ አይነት ነገር ይኖረዋል። ከዛ ራይት እናደርጋለን። አሁን ትራንዚሽናችንን ጨመርን። ከዛ ይሄንን የፎቶውን ሌንግዝ ረዘም እናደርገዋለን ማለት ነው። ከዛ በመቀጠል ልክ እዚህ ጋር ወይም ደግሞ ሪያክሽኑ የሚጀምርበት ቦታ ላይ እንመጣና እንትኑን አድ እናደርጋለን ማለት ነው። ያንን የሚነጋገረውና እሱንም ኦቨርሌይ እንበልና አድ ኦቨርሌይ ዳውንሎድ ያደረኩት ስላለ እጨምረዋለሁ ማለት ነው። ወደዚህ አስገባዋለሁ።
ከዛ ይሄንን ትንሽ ሰፋ ላርገውና ከላዩ ላይ ክሊክ በማድረግ ከታች ካሉት ውስጥ እንደዚህ ወደ ጎን ስክሮል እናደርግና ግሪኑን ነገር ሪሙቭ ባክግራውንድ በሚለውን መርጥና ክሮማኪ ብለን እናስወግዳለን ማለት ነው። ከዛ ካስወገድን በኋላ ይሄን ክሊክ እናደርግና ልክ ድመቱ አፍ ላይ ልክ ድመቱን የምናነጋግር አስመስለን እንደዚህ እናስቀምጠዋለን ማለት ነው። ልክ አሁን ስታዩት እዚህ ጋር በትክክል ተቀምጦልናል ማለት ነው። ከዚህ በመቀጠል ለዚህ ኦዲዮ ነው አድ የምናደርገው። አድ ኦዲዮ የሚል አለ። ከዛ ሪካርድ እንላለን ማለት ነው። አሁን ሪካርዱን እናስጀምራለን ማለት ነው። ሪካርድ እንላለን ማለት ነው። አሁንም መቁጠር ጀመረ። ከዛ ሪካርዱን እናቁመው። ከዛ አሁን እዚህ ጋር ክሊክ እናርግና ስፕሊት በማለት ይሄኛውን ፓርት ዲሌት እናደርገዋለን ማለት ነው። እስኪ አሁን ፕሌይ ብለን ቪዲዮአችንን እንመልከተው። እረ መግማማት እንዴ! አንተ ምን ሆነ ነው ግን እንደዚህ የሚሸተው? አትታጥበው እንዴ? ምን አይነት! አሁን እንደዚህ አድርገን አስገባን ማለት ነው። ከዛ በመቀጠል ቪዲዮአችንን ኤክስፖርት እናደርጋለን ማለት ነው። የዚህ አይነት ላይሬክ ቪዲዮ በጣም ትረንድ እየሆኑ ነው። ዛሬ ለእናንተ እነዚህ ላይሬክ ቪዲዮ እንዴት አድርገን እንደምንሰራቸው አንድ ባንድ ይዤላችሁ መጥቻለሁ። ይህን ቪዲዮ ለመስራት ካፕከትን እንደተለመደው፣ ከዛ ውጭ ደግሞ ሌላ አንድ አፕ እንጠቀማለን። ያን አፕ እንግዲህ የኔ ቴሌግራም አካውንት ላይ አስቀምጬላችኋለሁ። ቀጥታ ወደ ዛሬው ቪዲዮ እንገባለን።